ሰላት ስንቆም ወደ አላህ ስንቀርብ አላህ ዘንድ ፋቲሃ ስንቀራ አልሐምዱሊላሂ ረብል ዓለሚን ስንል ሐመደኒ አብዲ ባሪያ መሰገነኝ አርረሕማን ራሒም ስንል አውሳኒ አብዲ ባሪያ ወደሰኝ ማሊክ የውሚዲን ስንል መጀደኒ አብዲ ባሪያ አለቀኝ ይላል ያ አላህ። ከዛስ ኢያከ ናዕቡዱ ወኢያከ ነስተዒን ስንል ይሄ በኔና በባሪያ መካከል ያለች ቃል ኪዳን ናት። ባሪያ ከኔ ውጭ በማንም ላለመረዳት እርዳታም እገዛም ላለመጠየቅ ቃል ገብቷል። ስለዚህ ለባሪያ የጠየቀው አለ ምን ጠየቀን? እህዲነ ሲራጠል ሙስተቂም ትክክለኛውን መንገድ ምራን አላህ ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዳሊን አሚን እንላለን። ዱዓ ስለሆነች ባሪያ የጠየቀው አለ የጠየቀው ይሰጠው። ሂዳያ ጠየቅን ሚነ ነቢይን ወስዲቂን ወሹሃዳ ወሳሊሒን ከነዚህ ደጋግ ሰዎች ወሐስነ ኡላኢከ ረፊቃ እንዲያደርገን እዛው ላይ ጠየቅን። ከተቆጣህባቸው ውጭ አድርገን ከይሁዶች ለምን ተቆጣባቸው? አውቆ ስለጠመሙ። ወለዳሊን ከጠማማዎችም ውጭ አድርገን ማናቸው ጠማማዎች? ነሳራዎች ለምን ጠመሙ? በማህይብነት አላህን ስለሚገዙ ዳላ አላቸው። ስለዚህ ከዚህ አላህ ነጃ የሚልብን ትልቁ ዒባዳ ክፍል ዱዓ አሚን ብለን አላህ ነጃ የሚልበት ትልቁ ከአላህ ጋር የምንነጋገርበት መድረክ ነው ሰላት።